አንቀጽ 104 እና 105 ማንኛውም መፍትሄ ያለው በህገ መንግስቱ አብሮ ነው ለምንድን ከህገ መንግስቱ ውጭ ምንም ነገር ነው ህገ መንግስቱ ያጣና ያስመል ሌላው የህገ መንግስቱ የምን አይነት ስርዓት ነው ካፒታሊዝም ኤክስትሪምሊ ቻሌንጂንግ ነው ሪሶርስ የለም ያለን ለሀብት ኢንተርፕረነሪያል ላይ ያለን ሌበርን ሀይል ስኪል ላይ ጃፓን ሌበር ከስኮትላንድ ከስዊድን የሚወዳደር እንግሊዝ የሚወዳደር ወርልድ ቻሌንጅ ያለ ቻሌንጅ ናቸው። ያንን መመከት አለብን። ቻሌንጅ ፈተናዎች ማለት ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱ መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል ቤት ይመጣል። ኢትዮጵያ አማራ ጥላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ናቸው። ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነው ያለው ነበር። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይቶ የማይታወቅ በሽታ የነበረበት አሁንም ያለበት ሆነ ይሄ ንቃት ያለ እንትን መሆን ይሰናከራል። ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ፖሊሲ ያላቸው ይህም ካፒታሊዝም ለመገናዘብ የጋራ ነፃ የሆነ ሶመሬ እና የፖለቲካ ፓርቲ ምርጫ ቦርድ ይህን ማትኮር ያለብን ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ያቁጥር ኢንተርናሽናል ከሆነ